ሰላም ቤተሰቦችዬ እንደምን አላችሁ? እንዴት ናችሁ? ይሄን መላጣ አስታወሳችሁት አይደለ? ባለፈውም እንደሰራች ነግሬያት ነበረ። ከኔ ጋር እንደዚህ አይነት ቀልድ ይቅርብሽ ብዬ ተናግሬ አስጠንቅቂያት ነበረ። ያው እሷ እንደምታውቁት አታርፍም፣ አርፋ አትቀመጥም። ምንድነው የምናደርገው? አልነግራችሁም፣ አላወራም። በተግባር ታዩታላችሁ። እንደዛ እንዳሰቃየችኝና እንደቆርጠችው ዋጋ አስከፍላታለሁ። ገብተን ሰርፕራይዝ አለኝ ላንቺ ብዬ አይንሽን ጨፍኝ ይላትና አይኗ ልክ ስትጨፍን ሚሽናችንን እንጨርሳለን ማለት ነው። ዝግጁ? ሌትስ ጎ። ዋጋዋን የምንሰጣት ደብቀው መቀሱ አይታይም። ኧረ ኪሱ ውስጥ ወጥፎ ሂድ። ሰርፕራይዝ አለኝ አንቺ። ሰርፕራይዝ አለኝ አንቺ ደግሞ ሰርፕራይዝ ምን አሰብኩ መሰለሽ? ቤተሰቦች ማለት ነው ሁልጊዜ ይሄን ልቀንሰው ቆይ የሚሰማው አሁን ሁልጊዜ ቤተሰቦችን በፕራንክ ነው እንላቸው ማለት ነው። በጣም አንቺ ችግር አለብሽ። ሰው ምን ያግሪሽ ናትሰሪ ምን እንዳረግሽ አይደለም። አዳምጪኝ መጀመሪያ። አሁን እኔ ምንም ባረግሽ ፈለፈል እኮ አርግሻለሁ። አሁን በጉልበት አትመጪኝ እኮ። ግን ምን አሰብኩ መሰለሽ? ሁልጊዜ ፕራንክ እነሱን ከምናሳያቸው ማለት ነው ሰርፕራይዝ ይልሽ መጥቼ ነው። እኔ አንተና ችግር የለም ስታዩት አምኛለሁ። ችግር የለም አይደለም። አዳምጪኝ፣ እውነቴን ነው። አዳምጪው መጀመሪያ እንጂ እሱን እኔ እንዲህ ነው እውነት አይንሽን ጨፍኝልኝ አሳይሻለሁ። እመኝ ሀሳቡን መሰለሽ በቃ ሁሌ ፕራንክ ከሚሆን አንዳንዴ አሪፍ ነገር ለቤተሰቦቻችን እንስጣቸው ሰርፕራይዝ አድርገን ላስደስታት ብሎ ነው። ስላስደስታት ብዬ ነው። ያው ሰርፕራይዝ አለሽ ነግሬያቸዋለሁ። ለቤተሰብ ነግሬያቸው ነው የገባሁት። ያው አመሽኛ አይንሽን ጨፍኝ ለምን ለሰጥሽ ነው። አየሽ ሰርፕራይዝ አለ እንዴ? ለምን ነው? እሺ ለምን በቃ ችግር የለም። አይታይች ማገንጂ ቤተሰቦች እንግዲህ ያው እንደነገርኳችሁ ነው። ተቀመጥ፣ ቆይ ቁጭ እዚህ ጋር መሬት ላይ ነው። ምን ልሰጠጋ? አዎ ልሰጥሽ ነው። ነይ ቁጭ አሁን ጨፍ ነው። እሺ ሰርፕራይዙ ምንድን ነው? አታረጉም ማርያም አታረጉም። ፕሮግራማችን ደቂቃ አትጨቅላችሁ ነው ጋሻ አትታገይ ያምሻል።
እኔ ይኸውልህ ስላዘንኩልሽ ነው እንጂ ሲጀምር መላጣ ነበር ማድረግሽ። ኧረ እጇ እንዳይፈታ ያዘው እንደ አጭ ያዘው እጃታለሁ ቁረጥ አትቆርጡኝም በቃኝ። እሺ በቃ ተገኝ። እሺ ዝም በይ። ፀጉሬን ቆረጥከው። ቀናቤ መላጣ ነው ማድረግ ዝም ዝም በይ ዝም ዝም ናይስ ታረክሽ ነው በቃኝ። ራስተፋራ yes ይሄ በሽታሽን ገመድ ስሪው ሲባሉ ልብስ አስጪበት። ዋው ፀጉሬን እኮ እንዳለ ቆረጥከው። ፀጉርሽንም ፈልጌ ነው የቆረጥኩት። ፈልጌው ነው። ሰገጤ አስታወሽ በእናትህ ልዘኝ ነግሬሽ ነበር። አንቺ መላጣ እግዚአብሔር መላጣሽ ነስኪታለች። መላጣ የዚህ በቀል ነው። የዚህ በቀል ዝም በላት አታሽቃብ። እሺ በቃ ወደዚህ በእናትህ ፕሮግራም አለኝ እያልኩት ዮሲ ማርያም ትናንት ነገር እኮ እንዳትነፋረቂ ጓደኞች ከውታላ ያልኩም ትናንት ይቀራል ምን እንዳይሆን ከዚህ በኋላ ምን አሁን እሱ ጋር አምጪ በቃ አይዞሽ በቃ እኩል እስኪ ብድግ አድርገው እንደዚህ ነው። እሺ አንተ ራስ ተፋራ ምርጥ ሆነላት። ራስ ተፋራ ከዚህ ከፀጉሯ ልግባበት እንዴ አትችል እንዴ በቃ ተወኝ ትክክለኛ መልክሽ ይሄ ነው። አታሳየኝ እንዲህ ነው ያሰቃየሽኝ። ሲያንስሽ ነግሬሽ ነበር። ገብቶሻል? ነግሬሽ ነበር። አለቃለሁ። ሁለተኛ ንገሪያቸው። ካለያለሁ ከዚህ ማለት በቃላለሁ። ሲሆን ነው የምላቸው። ረዛ በእናትህ አዮሳ ተሳክቶልኝ How you feeling, my brother? ምን ላደርግ ነው? አንተ ስማ፣ ትክክለኛ መልኳ መጣ። ያው ከዚህ በኋላ ከማናችሁም ወገን አይደለም አይደል? ሁሌ እንደዚህ ትላለህ። ሌላ ቃል የታባሽ ከኔ አንቺ ሰርፕራይዝ ፈልገሽ አንተ ግን አሳመርኳት። ማርያም እዩ ሲያሳስተር መላጭት ነበር የነበረው። እግዚአብሔር ተመሳስላችሁ መንተ ወንድሞች ማርያም ልላጫት እንዴ ጌታ ነው ማርያም ወደዛ ቶንዶስ ወደዚህ ቶንዶስ ነው አመጣለሁ። እንደዚህ ለምነኝማ ብቻ ማለቂሽ ውሻ የቀረብሽ ነው። ምን ያለሽ ምርጥ እንዴ አለቀሰች ጋር እንዴ ይቀርታ በቃ አለቀሽ እንዴ አንተ ይደብራል። ማርያምን ወይ ይቀርታ አይዞሽ ይቀርታ በቃ እግዚአብሔር ሁለተኛ ጓደኛ ነኝ ብለህ እንዳትደውል እሺ። ውሻ ሁለተኛ ምንም አያስቅም። ጌታ ምንም አያስቅም እንዴ እኔ ፕሮግራም አለኝ እያልኩ እንደዚህ የምታደርገው ጌታ አንተ ማን ተገለጸኝ? እኔ ኮተት ሲገርም
ኮተትሽን ይዘሽ ውጪ። ይሄን ኮተት ልሽ ይላል። አያታ እዩሲ አያታ ማርያምን ይኸውልህ ለኛ እሷ እሷ እንደዚህ ስትመልጠኝ እሷ ምንም ችግር የለውም። እግዚአብሔር እኛ ስናደርግ ግን እንደዚህ ነው። ቀልድ ጨዋታውን አታውቅም። ማኩረፍ ነው። ታለቃቅሳለች። ይኸው እየነፈረቀች ነው። አሁን ሳምንት ሙሉ ታለቅሳለች በዚህ ጉዳይ። እግዚአብሔር ይሄን ኮተቷን ይዛ ልትወጣ ይሻል ነበር። ቤተሰቦች እንግዲህ እንዳያችሁት ነው። ያው እንደኔ ባይሆንም ያቅሜን ለማናደድ ሞክሬያለሁ። ምንም አይመስለኝም። እሷ ውጭ እያለቀሰች ነው ምናምን የራሷ ጉዳይ። ቀጣይ ያው ላለመያዝ እንሞክራለን። ከተያዝን እንግዲህ ምንም ማድረግ አንችልም። እንወዳችኋለን። ሰብስክራይብ ማድረግ እንዳትረሱ። መልካም ሳምንት ይሁንላችሁ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ።